የእግዚአብሔር መልአክ ስሙ ድንቅ ነው። ለጾርዓ ሰው ለማኑኤል እንደነገረው በመሠዊያው ነበልባል ውስጥ ዐረገ። ኃያሉ ሚካኤል ድንቅን አደረገ። የእግዚአብሔር መልአክ ስሙ ድንቅ ነው። ለጾርዓ ሰው ለማኑኤል እንደነገረው በመሠዊያው ነበልባል ውስጥ ዐረገ። ኃያሉ ሚካኤል ድንቅን አደረገ። ከዳን ወገን የሆነ በእግዚአብሔር ያመነ ማኑሄ የሚባል ሰው የጌታ መልአክ ታየው። ሚስቱ መካን ነበረች፣ ልጅንም ያልወለደች። ሚካኤል ተገልጦላት በዘር ፍሬ ባረካት። የእግዚአብሔር መልአክ ስሙ ድንቅ ነው። በዖፍራ አድባር ለጌዴዎን የተገለጠው እስራኤልን ከምድያም ታደገ። ኃያሉ ሚካኤል ድንቅን አደረገ። አንተ ጽኑ ኃያል ሰው እግዚአብሔር ካንተ ጋር ነው። ክንድህን ላበረታ ተልኬአለሁ ከጌታ